ተመልከቱ። ሂስትሪ ላይ ያልተነገራችሁ የማይነገራችሁ የነዛ የግዙፎቹን ሰዎች ሰይፎች ተመልከቱ። ምን እንደሚያክል ያያችሁት ነው። የተቀበሩ ሆነው የተደበቁ ሆነው በግልጽ የሚታዩ ሆነው እንደዚህ ያሉ ቅርሶች ናቸው። አርኪኦሎጂስቶች ፈልገው የሚያገኙዋቸው አሉ፣ እንደዚህ ያጋራሉ ማለት ነው። ያያችሁት ነው። ስለነዚህ ሰዎች እንድጠይቁ አይፈልግም። በቃ እንድትረሷቸው እንዳታነሱ ነው የሚፈልጉት። ጀስ በቃ ወይ በሙቪ ያሳያችሁና በቃ ተደምማችሁ ማለት ነገር ፊክሽን መስሏችሁ እንድታልፉ ነው የሚፈልጉት። ቃያን አይፈልጉም። የተረሳ ነገር ነው። ብዙ ሰዎች አይጠይቁም ስለነዚህ ነገሮች ማለት ነው። እነዚህ የተረሱት ዘሮች ናቸው። ጃይንቶች ግዙፎቹ ማለት ነው። ይጠቀሙበት የነበረው ሰይፍ ይህን ይመስላል። እነዚህ ሰይፎች ለዋን ጊዜ ወንዶች የተሰሩ አይደሉም። ነገር ግን ለነዛ ለታይታንስ ለግዙፎቹ ጃይንቶች የተሰሩ የሚሆኑ ሰይፎች ናቸው። ያያችሁት ነው። እነዚህ የተረሱ ዘሮች እንላቸዋለን። እንድትጠይቁ አይፈልግም ስለነዚህ ሰዎች። ነገር ግን ወደታችሁም ጠላችሁም አመናችሁም አላመናችሁም እዚህ ምድር ላይ እንዲህ አይነት ግዙፍ ሰዎች ነበሩ። ይህን የሚያክል ሰይፍ የሚሸከሙ ሰዎች ነበሩ። ይህን ታሪክ ሌላ ቦታ አትሰሙትም። ያው እኔ ሼር አደርጋችኋለሁ። ይህን ይመስላል። ታዲያ ከዚህ ታዲያ ምንድን የምንረዳው ካላችሁ ይህን የሚያክል ታሪክ ዘንግታችሁታል፣ ተረስቷል። እንድታውቁም አይፈልግም፣ እንድትጠይቁም አይፈልግም። እነዚህ ዘሮች ምድራችን ላይ ነበሩ። ብዙ ታሪክ ሰርተዋል፣ ብዙ ነገር አስቀምጠዋል። ወደፊት ምናያቸው ይኖራሉ። ከዚህ መረዳት ያለባችሁ ብዙ ነገር ተደበቃችሁ ነው። የነዚህ ሰዎች ታሪክ በመውቅ ብቻ የሚገርም ትልቅ ኢነርጂ ማግኘት ትችላላችሁ። ኢነርጂ ስለሌላችሁ ነው ደካማ ቀሽም ይሆናችሁት። ይሄን ከዚህ በፊት ነግራችኋለሁ። ይሄ የተደበቀ እውቀትን ስታገኙ ነው ኢነርጂ የሚኖራችሁ። ምን ያህል ብዙ ነገር ተደበቃችሁ ሲገባችሁ የተደበቁት ነገር ለመፈለግ በመነሳት ከባባድ ኢነርጂዎችን ታገኛላችሁ። ያ ኢነርጂ ደግሞ የምታስቡትን ህይወታችሁን ማሳካት የምትፈልጉትን ነገር እንድታሳኩ የሚሆን ኢነርጂ ይሰጣችኋል። ለዚህ ነው እንዲያ ነገር እያመጣው ማካፈላችሁ። ዌልካም ቱ ዘ ትሩዝ ያልኩት ነው። እውነታው ይሄ ነው። ብዙ የተደበቃችሁት ነገር አለ። ያን ነገር ማወቅ አለባችሁ። ዋናው ደግሞ ከተደበቃችሁት ነገር እነዚህ ጃይንቶች ብዙ ስልጣኔዎችን አሳልፈዋል። ምድር ላይ ብዙ አሻራቸውን አስቀምጠዋል። ስለነሱ እንድትጠይቁ አይፈልግም። ብዙ ግኝት አለ። ልክ ስለዛ ግኝት ሲጠይቅ ኤሊያን ምናምን የሚሏቸው ነገር አለ። ፒስ ኦፍ ሺት በሏቸው እንዳትሰሟቸው። ባይሆን የጃይንቶችን ታሪክ ለማወቅ ሞክሩ። ይዛ ሰዓት ብዙ ነገር እየገባችሁ ይመጣል። ይሄ ለኛ ዘመን ወንዶች ሳይሆን በዛ ጊዜ ለነበሩት ለነዛ ታይታንስ ጃይንቶች የነበረ የተሰራ ሰይፍ ነው። የጦር መሳሪያ ነው።